የሚመጣጠነው? First, Alexander the Great. Okay, Alexander the Great. Now everyone knows Alexander. He conquered Egypt. He conquered Mesopotamia. አንደኛ ታላቁ እስክንድር። እሺ ታላቁ እስክንድር ሁሉም ሰው እስክንድርን ያውቀዋል። ግብፅን ድል አደረገ፣ ሜሶፖታሚያን ያዘ፣ ፋርስን ወይም የዛሬዋን ኢራን ተቆጣጠረ። ሰዎች ቆይ እስቲ እስክንድር እኮ በእርግጥም አሸንፏል፣ ፋርስን አልተቆጣጠራትም እንዴ ሊሉ ይችላሉ። አዎ በቴክኒክ ደረጃ ፋርስን ድል አድርጓል። ግን ቀጥሎ ምን ሆነ? በ32 ዓመቱ ሞተ። ኢምፓየሩ ወዲያውኑ ፈራረሰ። ጀነራሎቹ እርስ በርሳቸው ተላለቁ። የመቄዶንያ ኢምፓየር አከተመለት። በምትኩስ ማን ወደ ስልጣን መጣ? ፓርቲያኖች። ኢራናውያን ለሚቀጥሉት 500 ዓመታት መካከለኛው ምስራቅን ተቆጣጠሩ። ትምህርቱ ቀላል ነው። ኢራንን ለጊዜው ልታሸንፋት ትችላለህ፣ በረጅም ጊዜ ግን ኢራን ታሸንፋለች።